በሀገራችን የቴሌቪዥን ጣቢያዎች መበራከታቸውን ተከትሎ ተመልካች ተመሳሳይ ይዘት ያላቸውን ነገሮች በመመልከት እንዳይሰለች በማሰብ ሁሉም የቴሌቪዥን ጣቢያዎች በሚባል መልኩ ለየት ያለ ይዘት ያላቸውን የቴሌቪዥን ፕሮግራሞችን ለማዘጋጀት ብዙ ጥረት ሲያደርጉ ይስተዋላሉ። ከነዚህም ጣቢያዎች መካከል እንግዲህ ከሚዲያነት በቅርቡ ወደ ቲቪ ቻናልነት የተቀየረው አባይ ቲቪ ተጠቃሹ ነው። በቅርብ ጊዜ እንደመመስረቱ ሳይሆን በያዛቸው ልዩ ልዩ ይዘት ባላቸው ፕሮግራሞቹ የሰውን ቀልብ መሳብ በመቻሉ ከ18 ዓመት በላይ ያገለገለውን የኢቢኤስ ቻናልን እስከ መገዳደርም ደርሷል። ታዲያ ይህ የቴሌቪዥን ጣቢያ ከሚያቀርባቸውና የህዝቡን ቀልብ መግዛት ከቻሉ ዝግጅቶች ውስጥ አንዱ ሰከላ የተሰኘውና በአርቲስት ትዕግስት ግርማ ዝግጅት አቅራቢነት የሚመራው ፕሮግራም አንዱ ነው። ይህ ዝግጅት ከተጀመረ ጊዜ አንስቶ እስከ ቅርብ ሳምንታት ድረስ በፕሮግራሙ አቅራቢነት ዘልቃም ነበር። ከቅርብ ሳምንታት ወዲህ ግን ከዚህ ቀደም በኢቢኤስ መዝናኛ ፕሮግራም አቅራቢነት የምናውቃት ራኬብ አለማየሁ ዝግጅቱን ስትመራ በማስተዋላችን ይህ ጉዳይ እንዴት ነው? ትዕግስት ረፍት ወጥታ ነው ወይስ ከአባይ ቲቪ ተባራ ወይንስ ደግሞ በፍቃዷ ወጥታ የሚለውን የአብዛኛውን ህዝብ ጥያቄ ተመልክተን ለዚህ የሚሆን ምላሽ ይዘንላችሁ መጥተናል። አብራችሁን ቆዩ። ተወዳጇ አርቲስት ትዕግስት ግርማ እንግዲህ የተወለደችው በጌዲዮ ዋና ከተማ በሆነችው በዲላ ሲሆን ገና በጨቅላነቷ ከዲላ ወደ ጂንካ ከዛም እንግዲህ ወደ አዲስ አበባ መጣ በልዩ ስሙ ዘበኛ ሰፈር በሚባለው አካባቢ አድጋለች። ዘበኛ ሰፈር እንግዲህ የክቡር ዘበኞች በብዛት የሚኖሩበት አካባቢ በመሆኑ ነው አጠራሩ በአጭሩ ዘበኛ ሰፈር ተብሎ የሚጠራው። ልጅነቱ እንደ አብዛኛው ኢትዮጵያዊ ኑሮ በችግር የተፈተነ ነበር። ወላጆቿን ለመደገፍ እንጀራ ሸጣ ቆሎና የተቀቀለ ድንችን በየጠላ ቤቱ በየጠጅ ቤቱ አዙራ እንዲሁም ደግሞ በ8 ብር ደሞዝ የቀን ሰራተኝነትንም ሰርታ ነበር ያሳለፈችው። ዛሬ ያለችበት ስኬት ለመድረስ እንግዲህ እነዚህን ሁሉ መሰናክሎች አልፋለች። እድገቷ በሰንበት ትምህርት ቤት ነበር። የመጀመሪያ ደረጃ ተማሪ ያለች በትምህርት ቤታቸው አርብ ቀን በሚኒ ሚዲያ አባላት የሚቀርቡ የሙዚቃና የቲያትር እንዲሁም የውዝዋዜ ክበብ ውስጥ በመሳተፍ ያላትን ተሰጥኦ ማሳደግ ችላለች። ይህ የኪነ ጥበብ ዝንባሌዋ እንግዲህ ከመጀመሪያ ደረጃ ትምህርት ቤት አልፎ ወደ ሁለተኛ ደረጃም በገባችበት ጊዜ ተጠናክሮ ቀጥሎ ነበር። በትምህርቷ ጥሩ ውጤት ያላቸው ከሚባሉ ተማሪዎች ውስጥ የምትመደብ ነበረች። እንደ አብዛኛው የኢንትራንስ ተፈታኝ ግን የ12ኛ ክፍል ፈተና ውጤት ሲመጣ ወደ ዩኒቨርሲቲ ሊያስገባት አልቻለም ነበር። ትዕግስት አስተዳደጓ ብቻ ሳይሆን የፍቅርና የትዳር ህይወቷን ቢሆን ምሳሌ የሚሆንና ሌሎችን ሊያስተምር የሚችል ነው። ከሃይስኩል ጀምሮ እንደ ጓደኝነት የጀመረው ቀረቤታ አድጎ ወደ ፍቅር ተቀይሮ አሁን 4 ልጆችን ለማፍራት በቅተዋል። ግንኙነታቸው ከጓደኝነት ወደ ፍቅር የተቀየረው በሚገርም አጋጣሚ ነበር። ወዳችሁና ፈቅዳችሁ ስለምታደምጡን እያመሰገንን ለቻናላችን አዲስ የሆናችሁ የቻናላችን ተከታታዮች ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያልን ዛሬ ወደ ያዝንላችሁ መረጃ አቀናን። የሁለቱም የጋራ ጓደኛቸው የሆነ አንድ ልጅ ትዕግስትን ይወዳት ነበር። እናም ለመንገር ፈራ ተባ እያለ ይህንን ጓደኛውን ያማክረዋል። ማለትም አሁን የትዕግስት ባል የሆነውን ግለሰብ ማለት ነው። ከኔ አንተ ለመናገር ደፋር ስለሆንክ እባክህ እንደምወዳት ንገርልኝ፣ የፍቅር ጥያቄን አቅርብልኝ ብሎ ይልከዋል። በዚህን ጊዜ እንግዲህ አሁን ላይ የትዕግስት ባል የሆነው ግለሰብ ትዕግስትን ይወዳት ነበር። ነገር ግን ብነግራት ልትርቀኝ ትችላለች፣ ልትሸሸኝ ትችላለች ብሎ አምቆ ይዞት ነበርና ይህ ጓደኛው ንገርልኝ በሚለው ሰዓት የሆነ ለራሱ የሆነ ማንቂያ ደውል ይሆንለታል እና እንዴ እኔ ለምንድነው ለሰው ምነግረው? በዚያው አጋጣሚ ለምን የራሴን ስሜት አልገልጽላትን በማለት ልጁን እሺ ብሎት ይሄድና ለትዕግስት ራሱ እየተሰማው ያለውን ስሜት ይገልጽላታል። በሰዓቱ ትዕግስት በጣም ደንግጣም ተበሳጭታም ነበር። ትዕግስት በዙሪያ ያሉ ጓደኞቿ በሰዓቱ ወንዶች ነበሩና እሷ ብቻ ነበረች ሴት የነበረችው። እናም በፍጹም እንደዚህ አይነት ሐሳብ ያስባሉ ብላ ገምታ አታውቅም ነበር። ልክ እንደ ወንድም እንደ ጓደኞች ነበር መታያቸው። ላይብረሪም ትምህርት ቤትም እንግዲህ አብረው ነበር የሚያሳልፉት እነዚህ ልጆች። እናም ይሄ ጥያቄ በሚቀርብላት ሰዓት በጣም ተበሳጭታ በጣም ተናዳ ሁለተኛ አጠገቧ እንዳይደርስ አድርጋ ነበር የተጣላችው። ከዛ በኋላ እንግዲህ መራራቁ አግባብ እንዳልሆነ ተሰምቶት
በቃ የፍቅር ጥያቄውን ትቼዋለሁ፣ ነገር ግን በጓደኝነት እንቀጥል፣ ከምንራረቅ በጓደኝነት መቀጠሉ ይሻላል ብሎ ያማክራትና እንደ ድሯቸው በጓደኝነት ይቀጥላሉ። ነገር ግን ከጊዜ በኋላ ይህ ስሜት እንግዲህ እሷ ጋም እየተንጸባረቀ ይመጣና እሱም የዩኒቨርሲቲ ተማሪ ከሆነ በኋላ ሁለቱም ተስማምተው ወደ ፍቅር ግንኙነት ይገባሉ። በመጨረሻም እንግዲህ አሁን ያሉበት ደረጃ ሊደርሱ ችለዋል። ወዳችሁና ፈቅዳችሁ ስለምታደምጡን እያመሰገንን ለቻናላችን አዲስ የሆናችሁ የቻናላችን ተከታታዮች ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያልን ዛሬ ወደ ያዝንላችሁ መረጃ አቀናን። ወደ አባይ ቲቪ ጉዳይ ስንመለስ እንግዲህ ትዕግስት በሰከላ ዝግጅት ላይ የተለያዩ እንግዶችን ጋብዛም ነበር፣ ከታዋቂ እስከ አዋቂ ሰዎችን። ነገር ግን አንዳንድ ጊዜ በሚጋበዙ ሰዎች ሳቢያ ብዙ ትችቶች ይቀርቡባት ነበር፣ በተለይ በቲክቶከሮች ጉዳይ። አርአያ ሊሆኑ የሚገቡ ሰዎች እያሉ ይህን ያህል የረባ ስራ ያልሰሩ በስራቸው መልካምነት የማይወሱ ሰዎችን እንዴት ታቀርባለች? አሁን ከነዚህ ሰዎች ሰው ምንድነው የሚማረው? የሚሉ ብዙ ትችቶች ቀርበውባት ነበር። በዚያኑ ልክ ደግሞ የተለያዩ ጥሩ ቁም ነገር አዘል ሐሳብን የያዙ እንግዶችን ቀርበውበት ነበር በዝግጅቱ። ከሰሞኑ ግን በዚህ በሰከላ በተሰኘው ዝግጅት ላይ የፕሮግራም መሪ ሆና እያየናት ያለችው ትዕግስት ሳትሆን የቀድሞ የኢቢኤስ መዝናኛ ፕሮግራም አቅራቢ የነበረችውና ከዛም ከወጣች በኋላ በራሷ ዩቲዩብ ቻናል ላይ የተለያዩ ሐሳቦችን ይዛ ትቀርብ የነበረችው ራኬብ አለማየሁን ነው። እንደሚታወቀው እንግዲህ ራኬብ አለማየሁ የኢቢኤስ መዝናኛ አቅራቢ ከመሆኗ በፊት ፕሮግራሙን ተዋናይት ፈሪያት የማነ ለጥቂት ሳምንታት መርታው ነበር። ከዛም በኋላ ፈሪያት ለአንድ ጉዳይ ከሀገር መውጣት በነበረባት ጊዜ ኢቢኤስ በሷ ቦታ ራኬብን ተክቶ ማሰራት ጀመረ። ከዚያም እንግዲህ ፈሪያት በዚያው ከኢቢኤስ ወጥታ መቅረቷ ይታወሳል። ይህም ጉዳይ እንግዲህ አሁን ላይ በአባይ ቲቪ የተደገመ ይመስላል። በእርግጥ ቲጂ ለስራ ከሀገር አልወጣችም እና ታዲያ ምን ተፈጥሮ ነው ብለን ለማጣራት ባደረግነው ጥረት ውስጥ ያገኘነው መረጃ ይህንን ይመስላል። የአባይ ቲቪ ማኔጅመንቶች የሰከላ ፕሮግራም ዝግጅት አቅራቢ በሆነችው ትዕግስት ግርማ ላይ የተለያዩ ተቃውሞዎች እየደረሰባቸው ስለሆነ ይህንን ተቃውሞ መቋቋም ባለመቻላቸው ትዕግስትን ከስራ አሰናብተዋት ራኬብን በቦታዋ መተካቷን ሰምተናል። እንግዲህ የሰው ሁሉ አስተያየትና አመለካከት የተለያየ ነው። ሁሉንም ሰው ማስደሰትም ሆነ ሁሉንም ሰው ማስከፋት አይቻልም። አባይ ቲቪ እንግዲህ ይህንን ውሳኔ የወሰነበት ሌላ ምክንያት ካለው ለእናንተ የምናደርስ መሆኑን እየገለጽን ለዛሬ የያዝነውን መረጃ ከወዲሁ አገባደድን። መልካም ጊዜ። ቸር ያሰማን ኢትዮጵያ።